ከመጠን ያለፈው ውፍረት ለስኳር ተጋላጭነቱን እንደሚጨምር ትናንትና በሰራሁት ቪዲዮ ነግራችሁ ነበረ። ከመጠን ያለፈው ውፍረት ኪሎ በመለካት ብቻ ልናቀው አንችልም። አራት ዋና ዋና መንገዶች አሉ። የመጀመሪያው ቦዲ ማስ ኢንዴክስ የምንለው ነው። ቦዲ ማስ ኢንዴክስ ወይም የሰውነት ግዝፈት መለኪያ። ሁለተኛ ዌስት ሰርከምፈረንስ ወይም የወገብ ስፋት ልኬት። ሶስተኛ የወገብና የዳሌ ጥምርት ወይም ዌስት ቱ ሂፕ ሬሽዮ የምንለው ማለት ነው። አራተኛ ዳይሬክት ቦዲ ፋት ሜዠርሜንት የምንለው አለ። ዛሬ ትኩረት የምናደርገው በቦዲ ማስ ኢንዴክስ ነው። ቦዲ ማስ ኢንዴክስ ማለት ምን ማለት ነው? ቦዲ ማስ ኢንዴክስ ማለት ኪሎግራማችሁን ወይም ኪሎዋችሁን ለቁመታችሁ ስኩዌር ስታካፍሉ የሚመጣው ውጤት ሲሆን ይህም የመጣው ውጤት ከ18.5 በታች የሚሆን ከሆነ አንደርዌት የምንለው በጣም ቀጭን የምንለው ነው። ከ18.5 እስከ 24.9 ኖርማል ነው። በዛ መካከል የሚመጣው ከሆነ ከ25 እስከ 29.9 ኦቨርዌት የምንለው ወይም ከመጠን ያለፈው ውፍረት የምንለው ነው። ከ30 እና ከዛ በላይ ኦቤስ ውፍረት የምንለው ይሆናል ማለት ነው። ራሳችሁን ማወቅ ትችላላችሁ። እንዴት ነው ካልኩሌት የሚደረገው? ኪሎ የምትመዝኑት ኪሎ አለ። ኪሎ ሲካፈል ለቁመታችሁ ስኩዌር። ኦንላይን ካልኩሌተርም አለ። ኦንላይን ካልኩሌተሩን እንዲህ ካልኩሌት ማድረግ፣ ለምሳሌ ኪሎአችሁ 70 ኪሎ ግራም የምትመዝኑ ብትሆኑ ሲካፈል በቁመታችሁ ላይ ደግሞ ሜትር ከ70 የምትመዝኑ ቢሆን ሜትር ከ7 ታስገቡና የሚመጣው ውጤት 24.2 ነው። ያ ማለት 18.5 እስከ 24.9 መካከል ስለሆነ ኖርማል ነው ማለት ነው። ክብደታችሁን በቀነሳችሁ ቁጥር ለስኳር ተጋላጭ ስለማትሆኑ ማለት ነው። የቀራና ማወቅ የምትፈልጉ ነገር ካለ በኮሜንት ስር አስቀምጡ። መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ